በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጉዞ ወደ ታሪካዊቷ ቤዛዊተ ማርያም ገዳም። ቅዱስ ዳዊት በመዝሙሩ ዓይኖቼን ወደ ተራሮች አነሳለሁ እንዳለ እኛም የአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የቅዱስ ጴጥሮስ ግቢ ጉባኤ ተማሪዎች የነፍስ ምግብ ፍለጋ ከየረር ተራራ በቅርብ ርቀት ላይ በሸለቆ መካከል ወደምትገኘው ታሪካዊቷ ቤዛዊተ ማርያም ገዳም ዓይኖቻችን አረፉ። የዚህ ጉዞ ዋና ዓላማ ከትምህርት ውጥረት ወጥተን መንፈሳዊ እረፍትን እንድናገኝ፣ የጥንት አባቶቻችንን ገዳማዊ ሕይወትና ታሪክ እንድንረዳ፣ እንዲሁም በመካከላችን ያለውን ክርስቲያናዊ ፍቅርና አንድነት ለማጠናከር ነው። ቤዛዊተ ማርያም በአዲስ አበባ ከተማ ለሚኩራ ክፍለ ከተማ በተለምዶ ቦሌ አራብሳ ተብሎ በሚጠራው አካባቢ የምትገኝ ጥንታዊትና ታሪካዊ ገዳም ነች። ቦታው በዋሻዎች ያጌጠ፣ ጥንታውያን መነኮሳትና መናኞች ዓለምን ንቀው ቃለ እግዚአብሔርን እህል ውሃ አድርገውና በቅድስና የኖሩበት መካነ በረከት ነው። የታሪኩ መጀመሪያ በትክክል ባይታወቅም በቦታው የሚገኙ የሰባ ፊደላት ዕድሜ ጠገብ ዋሻዎችና የድንጋይ ጎተራዎች የገዳሙን ጥንታዊነት በዝምታ ይመሰክራሉ። ቀኑ ደርሶ ታኅሳስ 12 ቀን ሁላችንም ተሰባስበን ጉዟችንን ለመጀመር እየተጠባበቅን እንገኛለን። የፀሐይ መውጣት ቦታውን ልዩ ድባብ ሰጥቶታል። እንግዲህ ረዳታችን ከየት ይመጣል? ረዳታችንስ ሰማይንና ምድርን ከሰራ ከእግዚአብሔር ዘንድ ነው። ጉዟችንን በጸሎት እግዚአብሔርን ረዳት አድርገን ጀመርን። ከግቢ በር እስከ ገዳሙ ደጃፍ እስክንደርስ ድረስ ረጅሙን ጉዟችንን በዝማሬና በእልልታ የታጀበ ነበር። ዳዊት በመዝሙሩ እግርህን ለመናወጥ አልሰጠውም እንዳለ ለጉዞ የተነሳነው እግራችን ምንም እንከን ሳያጋጥመው ከ1 ሰዓት በላይ የፈጀው ጉዞ አጠናቀን እጅግ ነፍስን ደስ ወደምታሰኘው ቤዛዊተ ማርያም ደረስን። ገዳሙ እንደደረስን የተመለከትነው ድንቅ መልክዓ ምድር ይህች የእግዚአብሔር ደጅ ናት የሚያሰኝ ነበር። ሲኦል ምን ያህል አስፈሪ እንደሆነ በመጠኑ ለማሳየት ምዕመኑ ንስሐ እንዲገባ ለማሳሰብ 5 በሮች፣ 3 አዳራሾች፣ 1 የጸበል ቦታ ያለው አምሳለ ሲኦል ተብሎ የሚጠራ አስደናቂ ዋሻ እንዲሁም በአሁኑ ትውልድ እየተገነቡ ያሉ ወደ 21 የሚደርሱ የዋሻ የጸበል ቦታዎችን ይዟል። የቦታው ቅድስና ጸጥታ ሁል ጊዜ አዲስ በሚሆን የመንፈሳዊ ሐሴትን በውስጣችን አሳድሯል። እንግዲህ እስራኤልን የሚጠብቅ አይተኛም አያንቀላፋም ነውና እኛም ደርሰን ለማየት ያበቃን አምላክ ከነሙሉ ክብሯና ቅድስናዋ ጠብቆ ለቀጣይ ትውልድ እንዲደርስ እየጸለየን ቦታውን ተሰናብተን አልፈናት ወደ መጣነው ቤተክርስቲያን ተመልሰን በጸሎት አዳራሽ ውስጥ መርሃ ግብራችንን ጀመርን።
ከረጅም ጉዞ በኋላ ሁላችንም ላይ የድካምና የረሃብ ስሜት ይታይ ነበር። ነገር ግን አጋፔ ሲጀመር የታየው ትዕይንት ለየት ያለ ነበር። ለራስ ሲቆርሱ አያሳንሱ የሚለው ተረት ሆኖ ቀርቶ የራበው ሰው ረሃቡን ረስቶ ሌላውን ለማጉረስ ሲቻኮል ይታያል። እንግዲህ ከፍቅር የሚበልጥ ምን አለ? የማያውቁትና ተንከባካቢ ተብለው ለተሰጧቸው ሰዎች ብስኩትና ለስላሳ መጠጥ በመጋበዝ የታየው ፍቅር እውነተኛ ክርስቲያናዊ አንድነትን ያሳየ ነበር። በመቀጠልም በቡድን ተከፋፍለን በቅዱስ ቁርባንና ክርስቲያናዊ ሕይወት ዙሪያ ውይይት አደረግን። ለቅዱስ ቁርባን እንቅፋት የሚሆኑብንን እንደ ፍርሃት፣ አጉል ትሕትና እና የተሳሳቱ አመለካከቶች ላይ ተወያይተን መፍትሄዎቹን ዳሰናል። በመጨረሻም የዕለቱ መምህር ክርስቲያን ሆኖ ቅዱስ ቁርባን አለመቀበል እንደማይቻልና ቁርባን መቀበል ከክርስቶስ ጋር አንድ መሆን ማለት እንደሆነ ሰፊ ማብራሪያ ሰጥተውናል። ክርስቲያን ነው የምንለውን ነገር መስራት ማወቅ ያስፈልጋል። ሁለተኛ አንድ ክርስቲያን ነኝ የሚል ሰው ምንድነው መስፈርቱ? ክርስቲያን ነው። ክርስቲያን ከዚህ በማስተካከል ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን መጻሕፍት የተወሰዱ ጥያቄዎችን መሰረት በማድረግ በመተባበርና በመወያየት አንድነታችንም እንዲጠናከር፣ አእምሯችን እንዲነቃቃ እና በተጨማሪም የበለጠ የማንበብ ፍላጎት እንዲነሳሳ በማሰብ በቡድን የፐዝል ጨዋታ ተካሄደ። በመጨረሻም ይናገራል ፎቶ አይደል ነገሩ። ሁላችንም ይህንን ትልቅ መንፈሳዊ ጉዞ በያዝነው ስልክ በቡድን በመሆን የማስታወሻ ፎቶዎችን በመነሳት መርሃ ግብሩን አጠናቀቅን። ያገኘው በረከት የፈጠረብን መንፈሳዊ ሐሴት ድካማችንን አስረስቶ በዝማሬ ወደ ግቢያችን ተመለስን። ፊታችን ላይ ምን ነው ባልተመለስኩ የሚል የስስት ፊት ይታይ ነበር። እንግዲህ ምን ማለት ይቻላል? እግዚአብሔር ከክፉ ሁሉ ይጠብቅሃል፣ በቀኝ ክንዱ ይጋርድሃል ከዛሬ ጀምሮ እስከ ዘለዓለም። እግዚአብሔር መውጣትና መግባትን ይጠብቃል እንዳለ መውጣታችንንም መመለሳችንንም በሰላም ከክፉ ሁሉ ጠብቆ ለዚህ ላደረሰን አምላክ ምስጋና ይድረሰው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።